ጓደኛሞች የሞት ፍርድ ተፈረደባቸው። ስሙ እናንተ የሞት ፍርድ ተፈርዶባችኋል። የሚሞቱበትን መንገድ ምረጡ፣ በሰይፍ ወይስ በኤሌክትሪክ? አንተኛው ምን ይሻልሃል? በሰይፍ ወይስ በኤሌክትሪክ? አይ ሰይፍ ይቅርብኝ፣ ኤሌክትሪክ ይሻለኛል። እሺ ቁጭ በል። ኦ መብራት የለም፣ በቃ ምህረት ተደርጎልሃል፣ መሄድ ትችላለህ። አመሰግናለሁ። አንተኛውስ ምን ይሻልሃል? እኔም ኤሌክትሪክ። አሁንም መብራት የለም፣ በቃ አንተም ይቅር ተብለሃል፣ መሄድ ትችላለህ። በጣም ቴንኪዩ። አንተኛውስ? እኔ በሰይፍ። ኧረ ኤሌክትሪክ ምረጥ አንተ ጅል። እንዴ ለምን ኤሌክትሪክ እመርጣለሁ? መብራት የለም እኮ። እንዴት ነው ስራ? ሚዛን ነው የምትሰራው? ባለፈው እኮ በዝናብ አይቼ በዲታ በጣም ነው ልቤ ላይ ነካኝ። ጀግና አባት ነው ግን። አይዞህ እሺ የኔ አባት በርታልኝ። እቺን ብር ያለው እቺን አይዞህ እሺ እቺንም ጨምራ እና እኔ አይደለሁም እሺ ላኩልህ ወንድሞች እህቶች ያሉ ውጭ ሀገር እነሱ ናቸው እሺ ላኩልህ። እኔ እንደ በርታልኝ የኔ አባት። አሜን አሜን። ይታይ ደህና ነህ? አሜን እሺ አሜን የኔ እንደ አሜን። ሰላም ሁኑልኝ እሺ አሜን የኔ አባት። አረ ፊናንሱ አረ ተጣጣው አረ ምን አረ እናት ኮምፒውተር ታይታውቁም እንዴ? አባት ልጅ ነበር ከለታት ባንዲ የኔ ወድ ለሕክምና ሳይንስ ኮሌጅ ተመረጥኩኝ። አዎ የኔ ወድ በጣም እኮ ነው የምታቆራኝ። ግን ለምንድን ነው የገባው? ምን ልትማር ነው የገባኸው? አይ የኔ ወድ ልማር እኮ አይደለም የገባሁት። እንዴ እና ለምንድን ነው የገባኸው? ያው እዛ ኮሌጅ የሚማሩት ተማሪዎች ለምርምር የሚሆን ሰው አጥተው ሊመራመሩብኝ ነዋ።